እሺ ስንፍናን ማስወገድ በሚል ሐሳብ ነው ዛሬ የምንመለከተው። እንግዲህ በመጽሐፍ ቅዱሳችን ምሳሌ መጽሐፍ ምዕራፍ 6 ከቁጥር 6 እስከ 11 ድረስ ያለውን የእግዚአብሔርን ቃል እናነባለን። እንደዚህ ይላል። አንተ ታካች ወደ ደብረ ጉንዳን ሂድ፣ መንገዷንም ተመልክታት፣ ጠቢብ ሁን። አለቃና አዛዥ ገዢም ሳይኖራት መብሏን በበጋ ታሰናዳለች፣ መናዋንም በመከር ትሰበስባለች። አንተ ታካች እስከ መቼ ትተኛለህ? ከእንቅልፍስ መቼ ትነሳለህ? ጥቂት ትተኛለህ፣ ጥቂት ታንቀላፋለህ፣ ትተኛም ዘንድ ጥቂት እጅህን ታጥፋለህ። እንግዲህ ድህነት እንደ ወንበዴ፣ ችጋርም ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ይሄ በጣም ከባድና አስፈሪ የመጽሐፍ ቅዱሳችን ክፍል ነው። ጠቢቡ ሰለሞን በዚህ ክፍል ላይ እንግዲህ ምሳሌ መጽሐፍ ምዕራፍ 6 ከቁጥር 6 እስከ 11 ላይ የሚናገረው ስለ ሰነፍ ሰውና ሰነፍ ሰው ሊደርስበት ስለሚችለው አስከፊ ውጤቶች ነው። በመጽሐፍ ቅዱሳችንም በባህላችንም የስንፍና አስከፊነት ከበፊት ጀምሮ ሲናገር ኖረናል። እንግዲህ ስንፍና ምን ያህል አስከፊ እንደሆነ ከዚህ አሁን ካነበብነው ክፍል በጥልቀት መረዳት እንችላለን። መጽሐፍ ቅዱስ ስንፍና ኃጢአት እንደሆነ ይናገራል። እግዚአብሔር አምላክ በሕይወታችን ላይ ከሰጠን ውድ ሀብት ውስጥ አንዱ ጊዜ ነው። ጊዜን በአግባቡ አለመጠቀም፣ እግዚአብሔር የሰጠንን እድልና እድሜ በተገቢው መንገድና በአግባቡ አለመጠቀም ኃጢአት እንደሆነ መጽሐፍ ቅዱስ ይናገራል። ስለዚህ ስንፍና ማለት ምን ማለት ነው? ወይም ስንፍናን ማስወገድ የሚለውን ሐሳብ እንመለከታለን። ስንፍናን ማስወገድ ከሚለው ሐሳብ በተጨማሪ ደግሞ መጽሐፍ ቅዱስ ስለ ስንፍና ምን አይነት ማስጠንቀቂያ ሰጥቷል የሚለውን ሐሳብ እንመለከታለን። ከዛ በኋላ የስንፍና መገለጫዎች ምንድን ናቸው የሚለውን ሐሳብ በዚህ ቪዲዮ እናያለን። ስንፍናን ለማስወገድ ምንድን ነው ማድረግ ያለብን ወይም ተግባራዊ እርምጃዎች ምንድን ናቸው የሚሉ ሐሳቦችን በጥልቀት እናያለን ማለት ነው። ስለዚህ አሁን ስንጀምር ምንድን ነው እንግዲህ ስለ ስንፍና ብዙ ሰዎች ብዙ ነገር ብለዋል። መጽሐፍ ቅዱስም ስለ ስንፍና በጣም በርካታ ነገሮችን ተናግሯል። ስለዚህ እዚህ ክፍል ላይ ወደ ደብረ ጉንዳን ሂድ፣ መንገዷንም ተመልክታት፣ ጠቢብ ሁን። ጥበብን ለማወቅ ትጋትን ለማወቅና በርትቶ መስራትን ለማወቅ ደብረ ጉንዳን ሄደ ተመልከት። እሷ አለቃና ገዢ የላትም፣ መብሏን በበጋ ታሰናዳለች፣ መናዋን በመከር ትሰበስባለች ይላል። ሰላም እያለ ነገሮች ደና ሆነው እያሉ መትጋት በምትችልበት ጊዜ በወቅቱና በጊዜው በደንብ ትሰራለች። ክፉ ቀን በመጣ ጊዜ፣ ዝናብ በመጣ ጊዜ፣ ክረምት በመጣ ጊዜ ግን የሰበሰበችውን ያን ነገር ትጠቀማለች። ስለዚህ ብዙ ጊዜ ሰነፍ ሰዎች ነገሮች ክፉ ሲሆኑ በአስከፊ ሰዓት ነው ስራ ለመስራት የሚተጉት። በዛ ሰዓት ግን ምንም አይነት ነገር ማምጣት ለውጥ ማምጣት በማይችሉበት ሰዓት፣ ጊዜያቸው በሄደ ሰዓት፣ ነገሮች ከአቅማቸው በላይ በሆኑ ጊዜ ለመትጋት ይሯሯጣሉ። ደብረ ጉንዳን ግን መናዋን በመከር ትሰበስባለች ይላል። ስለዚህ ጥቂት እተኛለሁ፣ ጥቂት አንቀላፋለሁ፣ ከዛ በኋላ ሰራለሁ ትላለ ይልና አንተ ተኝተህ ያለ ድህነት እንደ ወንበዴ፣ ችጋር ሰይፍ እንደታጠቀ ሰው ይመጣብሃል ይላል። ከባድ ነገር ነው። ድህነት ከአቅም በላይ ሆኖ፣ ችግር ከአቅም በላይ ሆኖ ሰይፍ እንደታጠቀ ሰው ሊያጠቃ ይመጣል። በዚያ ሰዓት ለመከላከል አቅም እንዲኖር ትጉ መሆን አለብህ የሚል ማስጠንቀቂያ ይሰጣል። ስለዚህ ስንፍናን ማስወገድ ምንድን ነው? እንዴት ነው ስንፍናን ማስወገድ የምንችለው የሚለውን ሐሳብ ከማየታችን በፊት ስንፍና ማለት ምን ማለት ነው የሚለውን ነገር እናያለን። ከዛ ፊት ደግሞ የዚህን ትምህርት ዋና ዓላማ ለመመልከት ያክል በአሁኑ ጊዜ የተለያዩ ክርስቲያኖች መጽሐፍ ቅዱስን በአግባቡ ካለመረዳትና ከተለያዩ የሐሰተኛ ነቢያት የስህተት አስተምሮ ጋር ተያይዞ ሰው እግዚአብሔር ነገሮችን ሁሉ እንደሚያዘጋጅ ስለሚያስብ እምብዛም የሆነ የትጋት አመለካከት አለው። ከዚህ የተነሳ ክርስቲያኖች በስራ ቦታ፣ በሰፈር፣ በቤተ ክርስቲያን፣ በትምህርት ቦታ በከባድ ስንፍና ውስጥ ይገኛሉ። ወጣት ሆነው አቅም እያላቸው መስራት እየቻሉ በብዙ ትጋት ውስጥ መሮጥ የሚችሉ ሰዎች፣ አቅም ያላቸው ሰዎች እንኳን ቁጭ ብለው ተኝተው ሪሞት እና ስልኮቻቸውን ዋይፋይ ላይ ቁጭ ብለው ስክሮል ሲያደርጉ ጊዜያቸውን ይፈጃሉ። ይህን ችግር ለማስወገድ ይህ ትምህርት እጅግ በጣም አስፈላጊ ሆኖ ተገኝቷል ማለት ነው። ስንፍና በመጽሐፍ ቅዱሳችን በግልጽና በተደጋጋሚ የሚታወስ ርዕስ ነው። ምክንያቱም መንፈሳዊ እድገትን፣ የግል ኃላፊነትንና እግዚአብሔርና ለሰዎች ያለውን አገልግሎት ይጎዳል። ክፉ ነገር ነው። ጊዜን በአግባቡ አለመጠቀም፣ ራስን ለስራ አለማዘጋጀት፣ ተነሳሽነት ማጣት፣ መተኛት፣ ኃላፊነትን ኢግኖር ማድረግ፣ መግፋት፣ እነዚህ አይነት ነገሮች ለራስና ለሰዎች የሚደረግን ለእግዚአብሔርም የሚደረግን አገልግሎት ይጎዳል፣ ወይም ለእግዚአብሔር መሰጠትንም ጭምር ይጎዳል ማለት ነው። በመጽሐፍ ቅዱስ ስንፍናን እንደ አካላዊ እንቅስቃሴ እጥረት ብቻ ሳይሆን እንደ ዲሲፕሊን ወይም ኃላፊነት ጉድለት ወይም
የአእምሮ የዝንባሌ ችግር እንደሆነም ጭምር ይናገራል። መተኛት ብቻን አይደለም ስንፍና ብሎ የሚያወራው፣ ወይም የአካል እንቅስቃሴ ነጥራት ብቻ አይደለም፣ ወይም ዝም ብሎ የሆነ ቦታ ስታግናንት ሆኖ መቀመጥን ብቻ ሳይሆን የአመለካከት ዝቅ ማለትንም ጭምር ይናገራል ማለት ነው። በመጽሐፍ ቅዱስ የስንፍና ተረጓሚ ምን ማለት ነው? በመጽሐፍ ቅዱስ የስንፍና ተረጓሚ መጽሐፍ ቅዱስ ስንፍና ብዙ ጊዜ ሰነፍ በሚለው ቃል ይገለጻል። ይህም ሰው ስራን የሚሸሽ፣ ኃላፊነትን የሚገፋ፣ ከትጋት ይልቅ ምቾቱን የሚመርጥ ሰው ሰነፍ ይባላል። እንግዲህ ኃላፊነትን ሲገፋ አንድ ሰው ካያችሁ፣ ወይም ደግሞ ከትጋት ይልቅ ምቾቱን ሲወድ፣ ምቾቱን ሲንከባከብ ሰው ከተገኘ ይሄ ሰው ሰነፍ ነው ማለት ነው። ቅድም ያነበብኩላችሁን የመጽሐፍ ቅዱስ ክፍል ምሳሌ መጽሐፍ ምዕራፍ 6 ከቁጥር 6 እስከ 11 ላይ ያለውን የእግዚአብሔርን ቃል ማየት እንችላለን። መጽሐፍ ቅዱስ ምሳሌ መጽሐፍ ምዕራፍ 26 ከቁጥር 14 ላይ ሳንቃ በማጠፊያው ላይ እንደሚዞር እንዲሁ ይልና ታካች ሰው በአልጋው ላይ ይመላለሳል፣ ወዲህ ይላል ወዲያ ይላል፣ ያም ለሱ ስራው ነው ማለት ነው። ሳንቃ በማጠፊያው ላይ እንደሚዞር፣ ሳንቃ በማጠፊያው ላይ ወዲህ ፈቀቅ ማይል ማለት ነው። ወደፊት አንድ እርምጃ ፈቀቅ አይልም ሰነፍ ሰው። ስንፍና ማለት እረፍት መውሰድ ማለት ሳይሆን መስራት ያለብን ነገር እንዳለ እያወቅን ለመስራት ፈቃደኛ አለመሆን ስንፍና ነው። የተነሳሽነት እጥረት፣ ስራን ለነገ ማስተላለፍ፣ ግዴለሽ መሆን፣ እነዚህ አጠቃላይ ስንፍና ማንጸባረቂያዎች ናቸው። መጽሐፍ ቅዱስ ውስጥ ስንፍናን በተመለከተ የተሰጡ ማስጠንቀቂያዎች አሉ። የመጀመሪያው ስንፍና ድህነትን ያመጣል፣ ትጋት ግን ባለጠግነትን ታመጣለች ይላል መጽሐፍ ቅዱስ። የታካች እጅ ችግረኛ ታደርጋለች፣ የትጉ እጅ ግን ባለጠጋ ታደርጋለች። ምሳሌ መጽሐፍ ምዕራፍ 10 ከቁጥር 4 ላይ ሄደን ስንመለከት የትጋት እጅ ናት። አሁን ብዙ ጊዜ ድህነት ሲመጣብን እንግዲህ ድህነትንም ያመጣው እጆቻችን ናቸው ባለመስራታቸው ድህነትን ሲያመጡ፣ የትጉ እጅ ግን በመስራቷ በራሱ እጅ ሀብትን ያመጣል ወይም ባለጠግነትን ያመጣል። ወደ ማንም እናላክከው ነገር የለም ማለት ነው። እዚህ ጋር ይሄ መጽሐፍ ምሳሌ መጽሐፍ ምዕራፍ 10 ከቁጥር 4 ላይ የሚናገረው ሐሳብ ምንድን ነው? ወደ ማንም ድህነትን የምናላክክበት አይነት ሁኔታ የለም። የታካች እጅ ችግረኛ ታደርጋለች፣ እጁ ናት ችግርን ያመጣችው። የትጉ እጅ ግን ባለጠጋ ታደርጋለች ይላል። እጁ ናት ደግሞ ባለጠጋ ያደረገችው። ምሳሌ መጽሐፍ ምዕራፍ 13 ከቁጥር 4 ላይ ሰነፍ ይመኛል ግን አንዳች አያገኝም ይላል። ብዙ ምኞት አለ፣ ብዙ መፈለግ አለ፣ እንዲህ ብደርስ እንዲያ ብሆን የሚል ብዙ ሐሳብ አለ። ነገር ግን አንዳች አለማግኘትም አለ። የታካች ሰው ነፍስ ትመኛለች አንዳችም አታገኝም ይልና የትጉ ነፍስ ግን ትጠግባለች ይላል። ሰነፍ ይመኛል ግን ባዶ ሆዱን ያድራል እየተራበ ማለት ነው። ሌላኛው ደግሞ ምሳሌ መጽሐፍ ምዕራፍ 20 ከቁጥር 4 ላይ በመከር ጊዜ እጥረት ይገጥመዋል ሰነፍ ሰው። ታካች ሰው በብርድ ምክንያት አያርስም። ሰነፍ ሰው በብርድ ምክንያት አያርስም። ስለዚህ በመከር ይለምናል። ሰዎች በሚሰበስቡበት ጊዜ፣ ውጤቱን በሚያጭዱበት ጊዜ የተኛው ሰው ወይም ሰነፉ ሰው ምንድነው የሚሆነው? አንዳች አያገኝም። ብርድ ነው ብሎ ስራ አይሰራም፣ አያርስም፣ ይተኛል። ሙቀቱን ምቾቱን ይንከባከባል። ስለዚህ በመኸር ይለምናል፣ ምንም አያገኝም። ምሳሌ መጽሐፍ ምዕራፍ 20 ከቁጥር 4 ላይ ይህን ክፍል ሄደን መመልከት እንችላለን። የስንፍና መገለጫዎች ምንድን ናቸው የሚለውን ስንመለከት እንግዲህ ስራን ለነገ ማሳደር፣ ዛሬ መሰራት ያለበትን ነገር ለነገ ማሳደር፣ ይሄ የስንፍና መገለጫ ነው። ምሳሌ መጽሐፍ ምዕራፍ 6 ከቁጥር 9 እስከ 10 ድረስ ሄደን መመልከት እንችላለን። የተነሳሽነት እጥረት lack of initiative፣ ሰው ለስራን ለመስራት ተነሳሽነት በውስጡ የለም ማለት ይሄ የሰነፍ መገለጫ ነው። ሶስተኛው ምቾትን መውደድ፣ ኮምፎርት ዞንን መውደድ፣ እዛው መቀመጥ፣ ቲቪ ላይ መቆየት፣ ስልክ ላይ መቆየት፣ ይሄ የስንፍና መገለጫ ነው። ምናልባት ሁላችንም ላይ እየታየ ያለ ነገር ሊሆን ይችላል። አራተኛው ስራን ላለመስራት ምክንያት መፈለግ። መስራት ያለብንን ስራ ላለመስራት ብዙ የምናቀርባቸው ምክንያቶች ሊኖሩ ይችላሉ። ነገር ግን ከምክንያት አልፈን መስራት እየቻለን ስራን ስላልሰራን ላልሰራንበት ስራ ምክንያት ኤክስኪውዝ ማቅረብ ማለት የስንፍና መገለጫ ነው። ሌላኛው ያለምንም ልፋትና ትግል ውጤትን መፈለግ የስንፍና መገለጫ ነው። ኃላፊነትን መግፋት የስንፍና መገለጫ ነው። አንድን ነገር ለመደጋገም አለመሞከር ወይም ዲሲፕሊን ማጣት lack of discipline። ስለዚህ ይሄም የስንፍና መገለጫ ነው። ጊዜንና እድልን በአግባቡ አለመጠቀም። እግዚአብሔር በሕይወታችን ስንኖር በዚህ ምድር ላይ ስንኖር ከሰጠን ሀብት ሄደ የማይመለስ ነገር አንዱ ጊዜ ነው። ጊዜን በአግባቡ አለመጠቀም ደግሞ በእግዚአብሔር ዘንድ ተጠያቂነትን ያመጣል፣ ኃጢአትም ነው። ስለዚህ ጊዜያችንን እግዚአብሔር የሰጠንን እድሜ በአግባቡ መጠቀም አለብን። በስራ ማሳለፍ አለብን። እረፍት ማድረግ ጊዜ
እረፍት ማድረግ ባለብን ጊዜ እረፍት ማድረግ፣ መስራት ባለብን ጊዜ ደግሞ መስራት አለብን ማለት ነው። ሌላኛው መንፈሳዊ ድክመት ነው። ሌላኛው ደግሞ ድህነትን ያመጣል። አትዘኢንድ አንድ ሰው ሰነፍ ነው ማለት ድሃ ይሆናል ማለት ነው። ስንፍና ምን ያስከትላል? አንደኛው ድህነትን ያመጣል። ሰነፍ ሰው ድሃ ነው የሚሆነው። ሁለተኛው መክሊቱ ይወሰድበታል። ሶስተኛው በመከር ጊዜ እጥረት ይገጥመዋል። ታካይ ሰው በብርድ ምክንያት አያርስም፣ በመከር ጊዜ ግን ይለምናል ይላል መጽሐፍ ቅዱስ። ስለዚህ እንዴት ነው ስንፍናን ማስወገድ ያለብን የሚለውን ሀሳብ ስንመለከት ስንፍናን ለማስወገድ ተግባራዊ መመሪያዎች አሉ። ከነዚያም ውስጥ ለምሳሌ በእቅድ መመራት። ለምሳሌ ዛሬን ለማዋል ከፈለግን ዛሬ ላይ መስራት ያለብንን 1 2 3 4 5 6 ብለን ጽፈን ጊዜ ሰጥተነው በዛ ጊዜ ውስጥ ስራችንን በአግባቡ መስራት። በዛ ጊዜ ውስጥ እንዳንሰራ የሚያደርጉ ዲስትራክሽኖችን ካጠገባችን ማራቅ፣ ስልኮቻችንን መዝጋት፣ የተለያዩ ሁኔታዎችን ማመቻቸትና በእቅድ መስራት። ሌላው ደግሞ ምንድነው? ሁሉንም ስራ ለእግዚአብሔር እንደምንሰራ እያሰብን መስራት። ይሄ በጣም ትልቁ ነገር ነው። ሰዎች አለቃ ጠብቀው፣ ሰዎች ሰውን ጠብቀው ስራ ይሰራሉ። ሰዎች ስራን ለመስራት የሚገፋቸውን ሰውና ሁኔታ ይጠብቃሉ። ይሄ አግባብ አይደለም። ስለዚህ ስራን ለመስራት ስንፈልግ ለእግዚአብሔር እንደምንሰራ፣ እግዚአብሔር ጊዜን እንደሰጠንና ለእግዚአብሔር እንደምንሰራ እያሰብን ከሰራን ስኬታማና ውጤታማ እንሆናለን ወይም ስንፍናን እናስወግዳለን ማለት ነው። ሌላኛውና ሶስተኛው መስራት ኃላፊነታችን እንደሆነ መረዳት። ተሰሎንቄ መጽሐፍ ምዕራፍ 3 ከቁጥር 10 ላይ ደን ስንመለከት ይህን ሐሳብ ይናገራል። ሌላኛው ግልጽ እቅድና ግብ ማዘጋጀት። ግልጽ እቅድና ግብ ማዘጋጀት፣ በዕለታዊ ልምምድ ዲሲፕሊን መገንባት፣ ለኃይልና ለመነሳሳት መጸለይ፣ ስራን እንደ እግዚአብሔር አገልግሎት መመልከት። እነዚህ ተግባራዊ የሆኑ መመሪያዎች ናቸው።